አቦ ምንድነው ይበላ እንጂ ምንድነው ካልተበላ እንዴ ሳይበላ ይሆናል እንዴ ማማዬ? በዛሬው ቪዲዮ ሙካዬን በአራዳ ቋንቋ እያወራዋትና ከአቅሜ በላይ እየበላው ፕራንክ አረጋታለሁ። ሰላም ፋሚሊስ እንዴት ናችሁ? ሙካዬን ዛሬ ደግሞ ፕራንክ የማደርጋት በጣም ባበደ መልኩ ነው። ምን እንደማደርጋት እስቲ አብረን እንሂድ። ማታርግበት ብዙ ቀይ በደንብ ቀዩን ከዛ ምናምን ከዛ ስጋዬን ገዝቼ እዚች ጋር ከኋላ መጥተው እንደው መንተፍ አድርገው ይወስዱብኝ ይሆን እንደ እያልኩኝ እንደዚህ እየፈራው እያየሁ ነበረ። ቤት ደረስኩኝና ደግሞ ከሰጠኋት ከዛ በኋላ እኔ የምሰራው ብላ ወሰደችው። ግን አብሬያት ልሰራ ወሰንኩና እዚህ ጋር አብረን እየሰራን ነው። ሲሰሪያ ያለው ማየት ነው መጀመሪያ፣ ሙያ ማየት ነው መጀመሪያ ማየት ነው። ያቺ ኮሳ ይዘሻል። መቼ ነው ደግሞ የእንትን ጥሬ ስጋ የምትበይው? አንቺ ልስራበት፣ ዞር በይልኝ ከዚህ ሽስ ይላል። ሙከራ አንዱን አጉር መቼ ነው ጥሬ ስጋ በልተሽ ብታውቂ? ታዲያ አንቀለቀለሽ። አይ እንዲህ ሲታይ ያምራል እኮ። አይ ኮሶ ይመጣብሻል። መጥቶ ነው ኮሶ በልተሽም አታውቂ። የሚታመሙት የሚበሉት ሰዎች ለምን አይታመሙ? ምን ታውቂያለሽ? ሲታመሙ አይታመሙ እንዴት ስለውት ነው የሚበሉት? ጣሪያ ስላለ ችግር የለውም ልብላው። ከዚህ አንዱን አጥቼ አንቀለቀለሽ፣ በጣም አንቀለቀለሽ። ውጪ ከዚህ ማለት ሰላም እኮ ነው። አይቻልም። በቃ ወሬ መሰለሽ እንደዚህ እሱን ማማሰላክቶች ወደዚህ ትደፋለሽ። ቀስ እያልክ ነው እሱ አሁን በሰለ። አረቴ ዛሬ በለ ይላል ያውርሽ እንደም ሰው እየበላ ይሰራል። ደረሰ እና ግላሳ እንትን ላይ ወደሱ በቃ ቋልቋል እንብላው ነው። ኧረ በቃ ሙካ አንቺ ትደፊያለሽ። ይሄ ነገር ከተከለበሰ ነግሬሻለሁ። ምንድን ነው ቀልድ በእንትን ላይ ቆይ እንጂ ቆይ አንዴ ቆይ ዳማስለ ላዋህደው በፈጠረሽ አምላክ ምንድን ነው ላዋህደው መረቅ ይኖረው እኮ ነው። መረቁን ልጠጣው እንዴማ? ኧረ አንቺ ተስታይ ዛሬ ምን ነካሽ? ሂጂ በቃ ደርሷል። ይሄኛው ትደፊ። ኧረ ተደፍቶ ነበር። አሁን እኮ ሂጂ በቃ ውሰድኝ። አንድ ፍሬ ስጥኝ። እንደዚህ ነው የሚቀመሰው። እንዴት? አምጪ እጅሽ። አይ እኔ ስጋውን ነው መቀመስ። አልቀምስ በቃ እጅሽን አምጪ ላድርግልሽ። እንደዚህ ነው ስጋ እንትን ነው ይወጣል። ምን ሆነሽ ነው አንቺ? እንዴ ኧረ በስመ አብ። ምን ነው ደግሞ በስመ አብ ሳይባል ልትበይ ነው ጭራሽ? በስመ አብ ተረጋጊ። እሺ ነይ ቶሎ በይ ሙካ። ረጋ በይ። ኧረ ፈጠረሽ እርቦኛል። እኔ ይራብሽ። ጸሎት ሳይደረግ አይበላም። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። እንጂ ባለጌስ ስድ እሺ በቃ ኧረ ሙካ ማለት ብለሽ ትመጪኛለሽ እንዴ? ዘልዛላ እንደዚህ ብለሽ ነው እንዴ ጸሎት የምታረጊው? እንዴት አልኩኝ እኔ አትንቀልቀይ። በስመ አብ በይ። ቀስ ብለሽ ስለራበኝ ነው። ምንድን ነው እንደዚህ የምትይው? እርቦኛል እኮ
እንደው ዛሬማ ብሶብሻል። እርቦኛል ብለሽ ደግሞ እንደገና ወደ እኔ ጉርሻ ተመስገን ነው። ሌላ ምን ይባላል? እንዴት? አይ ጥሩ ነው። ምን እንደዚህ ያደርግሻል አንቺ? እርቦኛ አላልኩም እኔ ማዕተኛ ሁለተኛ እንደዚህ እንዳት እሺ እሺ ሁለተኛ አሁን ድሮ እንደምትበይው ቀስ ብለሽ ረጋ ብለሽ ማንም አይወስድብሽም፣ የትም አይሄድም። ይጣፍጣል እኮ ለዛ ነው። ተባረከሽ። ምነው ቀስ እያልሽ በስነ ስርዓት እርቦኛል በጣም ግቢ አሁን ሄጄ መጣሁ። ጠኔ ይዘው እንደ ዱርዬ እያደረገሽ ነው። ጭራሹንም አበላልሽ ተለይቷል ዛሬ በጣም እርቧቸው ነው። አንለይ ዘፈን ደግሞ ጭራሽ ምግብ ላይ እንዴ ቀጥሮሻል እንዴ? እንዴት በውሃ በምን ሰክራለሁ እኔ እንግዲህ እንዴት ነው የሚሰራሽ? ዘፈን ደግሞ ጭራሽ እንትን ላይ እሺ አልብላ ነው በስነ ስርዓት አብሮሽ የሚበላ ነገር አለ እንዴ? አረ የለም ዛሬ። አረ በስመ አብ በይሙካ በእናትሽ ዛሬ ከማን ጋር ነው የምትበይው? በእናትሽ ሙካ ምን ሆነሻል? በእናትሽ ከማን ጋር ነው የምትበይው? ነገር አቦ ምንድነው ይበላ እንጂ ምንድነው ካልተበላ እንዴ ሳይበላ ይሆናል እንዴ ማማዬ? የማን ንግግር ነው ደግሞ ይሄ? የማን ነው ወሬ? የማረግሽን ነገር እንዴ ማማዬ፣ ኧረ ተረጋጋ፣ አረጋጊው። ኧረ ልብላበት እንዴ ምንድነው ልፈወስበት እንጂ እኔ ልፈወስ ተፈወሺ አንቺም እንዴ ልደይም እንዴ እኔ ልደይም እንዴ ምግብ ባለመብላት ልደይም እንዴ? እንዳትመጪ ሳትረጋጊ ከኔ ጋራ ሳትወያይ እንዳትጂ እጅህን እንደዚህ ምንድነው ማዘሯ እጅ የምትበይውን ነገር ግን ኧረ በእናትሽ የራስሽን ሰው ሁሉ የራስሽን ይሄንን ክብር የሆነውን ማዕዱን እያቀለሽ እንዴ ቡሌ እኮ ከላይ ነው። ልታይ ልብላበት እንጂ እንዴ ልፈወስ እኔ በፈዋ ተቀድ የለምብኝ እኔ አልቀልድም በፈዋ እንዴ ምን አይነት ነገር ነው? በእናትሽ ምንድነው? በእናትሽ ልብላ እንደ ቦዘኔ እንደ ዱርዬ ነው የሚያደርግሽ አይደለ? እዚህ ምግብ የሚባል ማን ሲበላ እንዳየሽ እንደዚህ ማን እንደዚህ ሲያደርግ እንዳየሽ ስለዚህ
ታፍ ታፍን በላ ከደዛ እዚህ ካጠገብ ነው። ምንድነው? ማን ሲሰብከሽ ነው እንደዚህ የሚያደርግሽ? ደግሞ ጭራሽ እንደወንድ ቀስ ብዬ ልብላሽ። በቃ አይቻልም፣ አርቦኛል። አይቻልም፣ ቀስ ትንንሽ አይቻልም። ምንድነው እሺ የሚሻለው? ዞር በይ ከዚህ። በይሄ የተባረከ ነው። ሂጂ ዞር በይ፣ ዞር በይ። አታርፈሽ ዞር በይ። እንደኛ አንዳንድ ጊዜ ልዳይሚ ነው። በቃ አንቺ ልጅ ምግብ ሳትበይ ትኛለሽ። አሁን ደግሞ ልፋወስል ደግሞ ሌላ ድው ምን እሺ ቆሰልኩኝ። ዋይ አይ በቃ እሺ ሙካም እንብላው። ዞር በይ፣ ዞር በይ። ምን ሆነሽ ነው? እሺ ትቻለሁ ብያለሁ። አትለኪም አሁን ዛሬ ይሄን ምግብ ሙካ ወኛል በቃ እንብላ። በቃ እንዴ አጎትሽ መታሻለሁ። እንዴ እንደዚህ በጥፊ ነው የምመታሽ። ምን አድርጌ በፈጠረሽ ንገረኝ። ሙካ ነግሬሻለሁ። ምንድን ነው የምትይኝ? ነግሬሻለሁ። እሺ ያልሽኝን አደርጋለሁ። ዞር በይልኝ። ዞር በይ። አትበይ። ብቻ ምግብ አትለኪም። ዞር በይ። ምን ላ እኔ ጥጋብ ነው እንደዚህ። አንተ ልብላና ማርያም አትበይም። ትጋፊያለሽ። ኧረ ጌታ ሆይ ልብላ። አትበይ። ምን ይሻላል? ምን ይሻለኛል? አትበይ። ጉርምስናሽ ወይም ደግሞ እንደ ወንድ የሚያደርግሽ ትቶኛል። አሁን ሴቷ መታለች። የእውነት ወይ በቀረብኝ ኖሮ ዛሬ አትበይ ብዬሻለሁ። አትንኪ ብዬሻለሁ። ምን አድርጌ ልምጣ? ልጸልይና ራሴ ልብላ። ስርዓት የለሽ ኧረ ሙካ ፈጥረሽ ልብላ። አትበይ። እሺ እንዴት ይሻላል? ምን ይሻለኛል? እንኳን ቀርቶ እራት በልተሽ እንኳን አትበይ ዛሬ ታዩ ልብላ። ተፈጠረሽ ሙካ አምጡ እኔ አስቀምጣለሁ። አንቺ ቤሽ እኔ በቃ ያው ተቀመጥኩ እዚህ ጋር ብይ። አንቺ ብይ ብቻ ብይ። እኔ አልመጣብሽም። አሁን እንደዚህ ሆንኩት ስለራበኝ ብቻ ነው፣ ሌላ ነገር አይደለም። ተቀልሻል። አሁን አንዳንድ ሰው ሲርበው ማለት ነው የአህያ ስጋ ራሱ አይተው። እኔ ራሱ የአህያ ስጋ ነው ያስፈልጋል። ስለራበኝ ነው። አሁን ያ የዛ አይነት ጸባይ መጣ። ባይደረይ እኔ ታውቂኛለሽ እንዴ? ታውቂያለሽ እርቦኝ ያውቃል። እኔ እንደዚህ እንዳንቺ የራበው ሰው ሁሉ አይቻለሁ። ጥጋብ ነው ያንቺ ጥጋብ ነው። ያንቺ እንደዚህ ማረጋው ጥጋብ ነው። ወይኔ ሰርቼ ያቀረብኩት ምግብ ላይ አይደለም እዚህ የሚያንበላጥጥሽ። ተንበላጥጫ አይደለም እርቦኝ እኮ ነው። እጂ እርቦኝ ነው እውነት። እኔ አሁን ከዚህ አንቺ ላይ በታሻለሁ እኮ ነው የምልሽ። ዞር በይ ብዬሻለሁ እኮ። በቃ ትቻለሁ። ጦሴ ትቻለሁ። አውቄ ነው በቃ አውቄ ነው። እየቀለድኩብሽ ነው። አውቄ ነው። እኔማ እንደዚህ አይደለሁም። ራበኛ ስድኝ ሙካ አውቄ ነው አልኩኝ። ስድኝ ተፈጠረሽ ባለጌ። ሁለተኛ እንደዚህ አይነት ነገር እንዳታረጊ። አባት እንደገና አሁን በስመ አብ የት አለ ደግሞ እዚህ ተሸፋፍኖ ምን እንደው ሙሽራ ይመስል። ኧረ በስመ አብ ወልድ መንፈስ ቅዱስ። ይኸውልሽ እኔ የቅድሙን ነገር አይና ዛሬ እንደው ሚካኤልን እልሻለሁ። ማትፈልጊው ምንድን ነው? በትልቁ እንድጠቀልል ነው ማትፈልጊው? ስነ ስርዓት ያለሽ ራስሽ አልፈልግም። እኔ አልፈልግም። በዚህ ጥፍርሽ ደግሞ ልታጎርሺ ነው። እኔ ጥፍርሽ ያንቺ ጥፍር ነው አሁን እዚህ ላይ ያለው። የኔ እኮ ነው እንዴ? ሁለተኛ እንደዛ። እሺ ምን ይሰጣልህ ነው? እሺ አታርግ። እንደዚህ አላረግም። እኔ ካሁን በኋላ እንደዚህ አይደለም። አላረግም።